ይልማና ዴንሳ ሰላም አጣ። በስቃይ ውስጥ ነው ያለነ፣ በስቃይ ውስጥ። ይሄ ደግሞ ሰላም ሲታጣ ወደ ጫካ የሄዱትም የኛ ወንድሞች ልጆች፣ እዚህም የሚታገሉት የኛ ወንድሞች ልጆች የስበሱ ጦርነት በመሆን ከፍተኛ ህዝብ አልቋል። በተለይ መስከረም 29 ቀን 2016 ዓ.ም በነበረው ጦርነት እንግዲህ ያለቀው ከጫካ ካለው እዚህም ካለው ቤቱ ይቁጠረው ስንት ጀግኖች አልቀዋል። ስንት አገር የሚጠቅሙ ሰዎች አልቀዋል። የተገኘ ትርፍ የለም። አሁንም ብዙ ቦታ በተለይ ወደ ታች ስናየው ወደ ወሎ ወደ ጎንደር ብዙ በጫካ የነበሩ ወንድሞቻችን እየገቡ ስለሆነ ከኛም ቢሆን ይህ ሰው ወንድም የሌለው የወንድም ልጅ የሌለው ያጎት ልጅ የሌለው ያልተዛመደ ያልተጋባ የሌለ ስለሆነ እነዚህን ወንድሞቻችን ሁላችንም አንድ ሆነን የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ወጣቶች የሰው ልጓሙ ሰው የርኩስ ልጓሙ ብረት ስለሆነ ብንለምናቸው ብንማልዳቸው እናቶቻችን ቢያለቅሱ እነዚህን ወንድሞቻችን ማምጣት ይቻላል። እንግዲህ 2 ዓመት ከ6 ወራችን ነው እንግዲህ ሰላም ካጣን። አንድ ቀን ጫካ ማደር ያስቸግራል። ስለዚህ እነዚህን ሰዎች ቢመጡ ከፍቅር ያለ እንጀራ ከጠብ ያለ መከራ እንደተባለው እንዲመጡ ሁላችንም አንድ ሆነን ብንማልድ የሚል ሐሳብ ነው ያለኝ። ከዚህ በመቀጠል እንግዲህ በዚህ ሰላማዊ አንጻር ውስጥ ሆኖ የከተማ አስተዳደሩ ብዙ ስራዎችን ሰርቷል። ለምሳሌ ከሽግዝ እስከ ሽና ኮሪደሩ የሚታይ የሚዳሰስ ብዙ ስራዎች ውስጥ ለውስጥም የተሰሩ ስራዎች አሉ። የይልማና ዴንሳ ወረዳ አስተዳደርም በዚህ ችግር ውስጥ ነው እዚህ ሰላምበር የሚባል ሃይስኩል ጂ+1 ሰርቶ በማስተማር ላይ እንገኛለን። ደብረመዊ ላይ ሃይስኩል የአስተዳደር ህንጻ ተሰርቷል። እዚህ ቀለሞ ላይ እንደዚሁ ተሰርቷል። ሌሎች ብዙ ትምህርት ቤቶች ተጀመሩትን ጨርሰናል። ካዴት ጉቤ ትልቅ ድልድይ ነበረ፣ ሽገዝንም ሰርቷል እና ልማቱ አልተቋረጠም። ግን ሰላም ቢሆን ከዚህ የበለጠ መስራት የሚቻል ስለሆነ በሰላማችን ሁላችንም አንድ ሆነን እንታገል የሚል ሐሳብ ነው ያለኝ። ይሄን ብዬ እንደው የማነሳቸው ጥያቄዎች ቅድም እንደተባለው እንግዲህ ልማት አስፈላጊ ነው እንደተባለው በጦርነቱ ምክንያት ይልማና የት እንደምደርስ ይታወቃል። አምራች ትርፍ አምራች ወረዳ ናት። ብዙ ልማት ታቅዶ ነበር፣ ግን በዚህ ስራ ወደ ኋላ የቀረን ስለሆነ አሁንም ቢሆን ከአዴት ፈረስ ቤት የአስፋልት መንገድ በ2012 ተጀምሮ አልፈው እየነካኩ እስካሁን ድረስ በቃ ባቧራ ሙተናል። ህፃናት በጣም አይናቸው ጠፍቷልና ክቡርነቶ የዞንም የክልልም የተከበራችሁ አመራሮች ስላላችሁ ማየት ማመን ስለሆነ ብታይሉን